ሰላም ጤና ይስጥልኝ የእስማኤል ቲዩብ ተከታታዮች፣ ባለፈው ክፍል 8 ዳታን እንዴት በቅደም ተከተል እንደምናስቀምጥ አይተናል። ዛሬ ደግሞ በሺዎች የሚቆጠሩ መረጃዎች ውስጥ የምንፈልገውን ብቻ ለይተን የምናወጣበትን ፊልተሪንግ ሜቶድን እናያለን። ለምሳሌ ከ1000 ሰራተኞች ውስጥ የአካውንቲንግ ክፍል ሰራተኞችን ብቻ ለይቶ ለማውጣት ፊልተር ምርጥ ዘዴ ነው። ከዚህ ግን እንደምታዩት ብዙ ዳታዎች አሉና የእናንተን ዳታ ከዚህ ታስቀምጣላችሁ። በዲፓርትመንቱ ማጣራት ከፈለጋችሁ በዲፓርትመንቱ ማጣራት ትችላላችሁ። በደሞዝ ደግሞ 12000 የሚከፈላቸውን ብቻ ማወቅ ከፈለጋችሁ 12000 የሚከፈላቸውን ብቻ መለየት ትችላላችሁ። በከተማቸው መለየት ትችላላችሁ። አሁን በመጀመሪያ በዲፓርትመንት እንዴት አድርጋችሁ እንደምትለዩ ላሳያችሁ። እንጂምር ሆም ትገባላችሁ። ሆም ከገባችሁ በኋላ ሶርት ኤንድ ፊልተር ምትለዋን አንዴ ክሊክ ታደርጉታላችሁ። አዛ ይሄ ምስል ይመጣላችኋል። እዛ ፊልተር ምትለዋን ክሊክ ታደርጉትና እንደምታዩት ከዚህ ግሪም ላይ የቀስት ምልክት ይመጣላችኋል ማለት ነው። አሁንኛ የፈለግነው በዲፓርትመንታቸው ማጣራት የፈለግን አንዴ ከዚህ ክሊክ እናደርጋቸዋለን። ክሊክ ካደረግን በኋላ ከዚህ ላይ ሰሌክት ኦል ምትለዋን እናጠፋታለን። ካጠፋናት በኋላ ማርኬቲንጎችን የፈለግነው ወይስ ደግሞ አካውንቲንግ ነው አይቲ ነው። ከዚህ ብዙ ዳታ ካላችሁ ከዚህ እንዲያጋችሁ ሰርች አድርጋችሁ ማምጣት ትችላላችሁ። አሁንኛ ትንሽ ዳታ ስላለና የአይቲ ዲፓርትመንት ያላቸውን ለማወቅ ከዚህ አይቲ ምትለዋን ክሊክ እናደርግና ኦኬ እንለዋለን። ከዚህ እንደምታዩት አይቲ ዲፓርትመንት ያለ የውስጥ ያሉ ዮናስ፣ ሄለን፣ ፖላ፣ መዲና፣ ዮሴፍ፣ ሄለን እነዚያውን አይቲ ዲፓርትመንት ናቸው ማለት ነው። ይሄኛውን ደግሞ ለማጥፋት ከፈለጋችሁ ደግሞ ከዚህ ውስጥ ሶርት ኤንድ ፊልተር ምትለዋን ትነኩትና ክሊር ምትለዋን ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ እንደዚህ ይመጣላችኋል። አሁን ከዚህ ደግሞ በደሞዛቸው ደግሞ መለየት ከፈለጋችሁ ከዚህ ላይ ልክ እንደቀድሞ ክሊክ ታደርጉታላችሁ። ከዚህ እንደምታዩት አሁን ብዙ ዳታ ነው። አሁን ከዚህ ያለው ከዚህ ላይ 12000 ነው። 12 ጽፈን 12000 ነው። እንደምታዩት ከጻፍን በኋላ ይሄኛውን አምጥቶልናል ማለት ነው። ከዚህ ላይ ኦኬ እንለዋለን። እንደምታዩት 12000 የሚከፈላቸው ሰራተኞች እንደምታዩት አምጥቶልናል ማለት ነው። ፊልተር አጣርቶ አምጥቶልናል። ከዚህ ላይ ይሄኛውን አሁን ኤክስ እንለውና በከተማቸው ደግሞ ልክ እንደዚህ በዚህ ቦታ ተመሳሳይ ክሊክ ታደርጋላችሁ። ከዛ በኋላ ሰሌክት ኦል ምትለዋን ታጠፉና ባህር ዳር ምትለዋን ከፈለጋችሁ ባህር ዳር ምትለዋን አንዴ ክሊክ ታደርጉታላችሁ። ከዛ በኋላ ኦኬ ብላችሁ ትመጣላችሁ ማለት ነው። ኦኬ ካላችሁት በኋላ እንደዚህ እንደምታዩት አጣርቶ ይነግራችኋል ማለት ነው። የፈለጋችሁን ቁጥር እንደዚህ አድርጋችሁ በቀላሉ ማግኘት ትችላላችሁ። ፊልተር ስታረጉት ሁሉም መረጃ አይጠፋባችሁም፣ በጊዜው ይደበቃል ማለት ነው። ለምሳሌ ከዚህ ልክ ወደ ቀደሙ ለመመለስ ከፈለጋችሁ ከዚህ ልክ እንደቀድሞ ሆም ትገቡና ሶርት ኤንድ ፊልተር ምትለዋን ክሊክ ታደርጉታላችሁ። ከዚህ ክሊር ብላችሁ እንትን ማለት ትችላላችሁ። ካለዛም ደግሞ ሰሌክት ኦል ማድረግም ትችላላችሁ። ከዚህ እቺ ምልክት ደግሞ ማጥፋት ከፈለጋችሁ ከዚህ በኋላ ካልፈለጋችሁት ከዚህ ላይ ሶርት ኤንድ ፊልተር ምትለዋን አንዴ ክሊክ ታደርጉትና ፊልተር ምትለዋን ታጠፋታላችሁ። እንደምታዩት ይሄ ይጠፋላችኋል ማለት ነው። ይህ ዘዴ ትላልቅ ሪፖርቶችን ለመስራት በጣም ይረዳል። በክፍል 10 ትምህርታችን ኢፍ ፎርሙላን እንዴት አድርገን እንደምንሰራው እናያለን። ቪዲዮ ከተመቻችሁ ለጓደኛችሁ ሼር አድርጉ። በቀጣይ የምሰራላችሁ ቪዲዮ ካለ ደግሞ ኮሜንት ላይ ጻፉልኝ። አመሰግናለሁ።